የተወዳደርኩት ጎሬ ነው። ጎሬ ኢሉባቦር አሌ ይባላል። እዛ አካባቢ ለውድድር ከሄድኩበት ጊዜ ጀምሮ የኦህዴድ ኢህአዴግ ካድሬዎች እየተከታተሉ ብዙ ደባ ነው በእውነቱ የፈጸሙብን። እንግዲህ አንዱን እንደ ምሳሌ ለመውሰድ ጉመሮ የሚባል አካባቢ አለ። ጉመሮ የሻይ ተክል ከፍተኛ የሻይ ተክል ያለበት አካባቢ ነው። ይሄ ሻይ ተክል የሼክ አላሙዲን ንብረት ነው፣ ገዝተውታል። በጣም ትልቅ ነው እና ብዙ ሰራተኞች ስላሉ እኔ እዛ አካባቢ ሄድኩና ስራ አስኪያጁን ሰራተኞቹን ሰብስቤ ስለ ፕሮግራማችንና ስለ ዓላማችን ለማስረዳት እፈልጋለሁ እና ስብሰባ ለመጥራት ብቻ ብዬ ስነግራቸው እሺ፣ ሁላችንም ለመሰብሰብ የምንችለው እሑድ ዕለት ነው። እሑድ ስለሆነ አሁኑኑ ቦርድ ላይ ማስታወቂያ እለጥፍልሃለሁ፣ እሑድ ዕለት በ8 ሰዓት ና ተባልኩና ተመለስኩ። እሑድ ዕለት በ8 ሰዓት ሲሄድ ከአንድ ኦህዴድ ካድሬ ጋር ሆነው ጠበቁኝ። ልክ ስብሰባው ይደረጋል የተባለበት ቦታ ስደርስ ስብሰባውን ብትፈልግ አንተ አሁን ቀስቅስና ልጠራ ትችላለህ፣ እኔ ማስታወቂያውንም አልለጠፍኩም። ለምን በፊት ተስፋ ሰጥተውኝ አልነበረም እንዴ? ይህንን እንግዲህ አሁን እዚያ ልናገር። እሺ ያልኩና ቅስቀሳ ጀመርን። መኪና ነበረን። ቅስቀሳውን ስንጀምር የኦህዴድ ኢህአዴግ ካድሬዎች ዋናው መሳሪያቸው ካሜራ ነው። ቪዲዮ ካሜራ አላቸው። ቪዲዮ ካሜራ ይዘው ይከታተሉ ጀመር። 4 ቪዲዮ ካሜራ ይዘው ይሯሯጣሉ ከኛ ጋር። ሞከርን ዘመቻ ለማድረግና ህዝቡን ለማሰባሰብ። ብዙ ነው ሰው እዛ ያለው ሰራተኛ። ሰው መምጣት ሲጀምር እነሱ ቪዲዮ ካሜራቸውን እነሱ ላይ ሲያነሱ ሰው ያውም አዳራሽ ውስጥ የገባ ሁሉ ፈርቶ ይሸሽ ጀመር። እንግዲህ ትልቁ መሳሪያቸው የነበረው ህዝቡ የኛን ድምፅ እንዳይሰማ ነው። ስፔሻሊ ኦሮሚያ አካባቢ ሲሰራ የነበረውን ነው አሁን የምነግራችሁ። ታንጀብል የሆነ ተጨባጭ የሆነ ነገር ነው፣ ውሸት አይደለም። መንግስትም ያውቋል። እና ያ ስብሰባ በእነሱ ቪዲዮ ካሜራ ምክንያት ሳይደረግ ቀረ። ሰው ሸሽ። በሳምንቱ እንደገና ደግሞ ሌላ ከተማ ሩሙ የሚባል ከተማ ስብሰባ ለማድረግ ኃላፊዎቹ ጋር ሄድኩኝ። የዛ ከተማ ኃላፊው የማዘጋጃ ቤቱን ኃላፊ በስልክ ይደውሉና አዳራሽ አለ ወይ ብሎ ይጠይቁታል። ይምጣና አነጋግረኝ ሄዳለሁ። እሺ፣ በ8 ሰዓት እንደዚሁ ስብሰባ እዚህ አዳራሹን ወስዶ ያሳየ የማዘጋጃ ቤት አዳራሽ ነው። ልክ በ8 ሰዓት እንደዚሁ እንሄዳለን ለስብሰባ ስንሄድ የከተማው ከንቲባ በቢስክሌት ከተማ ውስጥ ይሯሯጣል፣ ሰው ወደ ስብሰባው እንዳይመጣ። የኦህዴድ ካድሬዎች ደግሞ እዛ ጢሻ ጫካ ውስጥ ሆነው ካሜራቸውን ይዘው በካሜራው መሳሪያቸው ነው፣ በካሜራው ያስፈራራሉ ሰው ወደ ስብሰባው እንዳይመጣ። በዛን ዕለት እኔ የአውሮፓ ምርጫ ታዛቢዎች የሆኑ 2 አንድ ሴትና አንድ ወንድ ጋብዣቸው ነበረ ወደ ስብሰባው እንዲመጡ እና ሰዎቹ ወደ ስብሰባ ሲመጡ ካሜራ የያዙትን ሰዎች ያዩዋቸዋል። 2 እነዛን የኦህዴዶች ሲያዩዋቸው ወደ እኔ ይመጡና ምንድናቸው እነዛ? እንደዚሁ የሚያነሱ ናቸው። ይመጡና ከኪሳቸው ውስጥ መታወቂያ ያወጣሉ።
ጋዜጠኞች ነን እኮ እኛ ጋዜጠኞች ስለሆን ይሄንን ለማንሳት እንችላለን። በኋላ ጋዜጠኞች ብትሆኑ እኛን ሳታስፈቅዱ እንዴት ሰውን ታነሳላችሁ? መብት አለን እኛ ለህዝብ ለማሳወቅ ነው ይባላል። እንግዲህ ምን ለማለት ፈልጌ ነው እኔ በእኛ ላይ ሲደረግ የነበረው ዘመቻ ይሄ ነው አይባልም። ምንድን ነው ይደረግ የነበረው ዘመቻ? ይደረግ የነበረው ዘመቻ የእኛን ዓላማና ፕሮግራም የኢትዮጵያ ህዝብ እንዳያውቀው ስፔሻሊ ኦሮሚያ አካባቢ እኔ የተወዳደርኩበት አካባቢ ይሄ ነበር ሲሰራ የነበረ እና ከፍተኛ ጫና ነው። ሌላ ደግሞ በቾ የሚባል ከተማ ልንገራችሁ። በቾ እንሄዳለን። በቾ ሄደን መኪና ይዘናል፣ አንድ ክሩዘር። ህዝቡ መቼም እኛን ሲያይ በጣም ፍላጎት አለው የእኛን ፓምፍሌት ለማንበብ ይከበናል መኪናችንን። በኋላ ኦህዴዶቹ ደግሞ ማዶ ሆነው ያሉ ይቀናሉ። ምክንያቱም የነሱን የሚፈልግ የለም፣ የእኛን የሚፈልግ በጣም ብዙ ነው። አንድ 5000 ፓምፍሌት ይዘን ነበር መኪናችን ውስጥ። ህዝቡ ከቦን ፓምፍሌቱን መስጠት ስንጀምር ከመኪናዋ ውስጥ ከኋላ በአጠቃላይ ያለው ፓምፍሌት እንዴት እንደወሰዱት ብቻ ሊገባን አይችልም። ይዘውት በረሩ። ዘመቻው እዛው ላይ ቆመ። ፓምፍሌቱን እንግዲህ ለምንድን ነው የሚወስዱት? ዓላማችንን ሰው እንዳያውቀው። ሌላው ደግሞ ፓምፍሌት አሁን ሰው ይሰበሰባል፣ ብዙ ሰው ይወስዳል። ልክ መኪናችን ከዛ ሲሄድ ብቻ ሊከቡትና ሰውን ፓምፍሌቱን ይቀበሉታል እንዳያነበው። እንደዚህ አይነት ነገር ደባ ነበር ሲሰራ የነበረው ለማለት ነው። እዚህ እሰጣለሁ። ቀጥዬ ላንተ ነው ደግሞ። አመሰግናለሁ። ምርጫ ቦርድ የእናንተ ምክንያት የእናንተ ቅሬታዎች መቀበል አልችልም ያለ እንደ ምክንያት አድርጎ የሰጠው መጀመሪያ ቅሬታቸውን በየጣቢያው አቤት ማለት ነበረባቸው። በየደረጃው አልፎ መምጣት ነበረበት። ይህን ስርዓት አላከበረም በማለት ነው። እናንተ ይህን ፈጽማቸዋል። ሌላው ስሞታዎች ናቸው፣ መሰረት የላቸውም። እናንተ በማስረጃዎቻቸው ላይ በእርግጥ የሚታይና የሚጨበጥ ነገር አቅርባችሁለታል ወይ ቦርዱን? በመጀመሪያ የጠየቀው ጥያቄ በየደረጃው አቤቱታ አቅርባችኋል ወይ ለሚለው ይህንን እዚህ ለመመልከት ትችላለህ። ይሄ 24 ላይ ገና ከወር በፊት ምርጫው ሳይደረግ ለምርጫ ቦርድ የቀረበ አቤቱታ ነው ከማስረጃው ጋር ድምፅ ላይ ነው። በተለይ ከድምፅ በኋላ ባለው ነው። ይሄ ከድምፅ በኋላ ነው። እኔ ትንሽ ለመጨመር የምፈልገው ምንድን ነው፣ አቤቱታችንን በአግባቡ አቅርበናል። ለማቅረባችንም ለምርጫ ቦርድ አያይዘን ያቀረብነው ሰነድ እንደ መረጃነት የሚጠቅመን ሲሆን ለምሳሌ እናንተ ለማየት የምትፈልጉ ከሆነ በምርጫው ዕለት ምንጃርና ሸንኮራ ላይ በተደረገው የምርጫ ውድድር ምርጫ ጣቢያው ውስጥ ፖሊስ ገብቶ ድምፅ የሚሰጠውን ግለሰብ እዚህ ላይ ምልክት አድርጎ ብሎ አስገድዶ መሳሪያ ይዞ እንትን ሲል ይሄው እዚህ የሚያሳይ ፎቶግራፍ አለ። በኋላ ማየት ትችላላችሁ። ይሄ ከዚህ የበለጠ ምን አይነት መረጃ መስጠት እንደምንችል መግለጽ ያስቸግራል።